ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ አሁን የምገኘው የኢትዮጵያ ፖስታ አገልግሎት ድርጅት ውስጥ እገኛለሁ ማለት ነው። ስም የተገኘሁበት ምክንያት ያው እሱን ቁጭ ብዬ ቆይ አስረዳችኋለሁ። አሁን እየሄድኩ መሆኔን ላሳያችሁ ብዬ ነው። ቀጣይ ያለውን የሆነ ቦታ አረፍ ብዬ ላውራችሁ ብዬ ነው ማለት ነው። ያለውን ያላሳያችሁ ያው ቃለ መላክ ነው። ያው ዛሬ ደግሞ በሌላ ቪዲዮ ተገኝቻላችኋለሁ ማለት ነው። እንግዲህ ቀደም ሲል ባያችሁት ቪዲዮ ወንድም ጋር ከክንዱ ጋር የሰራውን ቪዲዮ አይታችኋል ማለት ነው። ከሙ ጋር ያለውን ሁኔታ እናንተም ሁላችሁም እያያችሁ እየተከታተላችሁ ይገኛል ማለት ነው። ልጁ ከቤት ወጥቶ ሌላ ቦታ ነው ያለው እና ያንን ሳይ እሷ ጋር ያለውን ሁኔታ ሳይ ነበር ያን ቪዲዮ የሰራሁት ወደ ቤት እንድመለስ በማሰብ ማለት ነው። ወደ ቤት ተመለስ ብዬ ምክር ሰጥቸው እንዲመለስ ነበር የኔ ሀሳብ ማለት ነው። ያን ቪዲዮ የሰራሁትኝ ነገር ግን ጭራሽ እሱ ሊመለስ ፈቃደኛ አይደለም ማለት ነው። እስካሁንም አልተመለሰም እና በዛ ምክንያት ያው እሙ ያለችበት ሁኔታ ትንሽ ከባድ ነው። ምክንያቱም ያው እንደምታውቁት የተለያዩ የሀገር ባህል ልብሶች፣ የተለያዩ አልባሳትን ሽፎን፣ የተለያዩ አልባሳት እዚህ ጋር እንደምታዩ ከሷ ጋር እየሰራን ያለው ቪዲዮ አለና እነዛን ስራዎች ጀምራለች ማለት ነው። ያንን ስራ ጀምራ እሷ ነበረ ከጎኗ ያለው ማለት ነው። የተለያዩ ቦታዎች ትዕዛዝ ሲኖር የሚያደርስላት ከጎኗ በአጠቃላይ የሚያግዛት ማለት ነው። እና ከዛ አንጻር ነበረ እኔ በጣም ተሰምቶኝ እሱን ላናገረው የቻልኩትን በዛን ሰዓት ማለት ነው። እና ከጎኗ ያለው እሱ ነበረ። የተለያየ እቃዎችን በየቦታው የሚያደርስላት ትዕዛዝ ሲኖር ማለት ነው። እና ከጎኗ ስራ የሚያግዛት እሱ ነበር እና አሁን እሱ ከቤት ከወጣ በኋላ ማንም የሚያግዛት የለም፣ ብቻዋን ናት። እሱም ብቻዋን ከመሆኗ አንጻር በጣም ጭንቀት ላይ ናት። ይሄ ልጅ እንዴት ነው ወደ ቤት የሚመለሰው የሚለው ሀሳብ ላይ ናት ማለት ነው። እና እየተጨናነቀች ነው ያለችው። አብዛኛዎቻችሁ እውነት አልመሰላችሁም ማለት ነው። ያው ቪዲዮን ስታዩ እውነት አልመሰላችሁም ያለችበት ሁኔታ። ነገር ግን እሷ በዛ ሁኔታ ስላለች እና እኔ ደግሞ በምችለው ያው እሱ እንዲመለስ ነበረ ሀሳቤ። መመለስ ስላልቻለ እሷን በተወሰነ መልኩ ላግዛት በሚል ቢያንስ አቅሙ የሚችለውን አንዳንድ ትዕዛዝ ሲኖር የተለያዩ ቦታዎች ላይ የኩይ በማድረስ እንዲሁም አሁን ያለሁት የኢትዮጵያ ፖስታ አገልግሎት ድርጅት ጋር ነው ያለሁት። እዛ ወደ ውጭ እቃ የሚላክ ነበራት ማለት ነው። ትዕዛዝ ኦርደር ነበራት እና ያንን አድርሸላት እየተመለስኩኝ ነው ማለት ነው። እና በዚህ እንኳን ላግዛት ብዬ እሷን ከጎኗ እያልኳት እገኛለሁኝ። በዚህ እንኳን ላግዛት ብዬ ማለት ነው። እና ስራውን እንዳግዛት እገኛለሁኝ። ያው በነገራችን ላይ ቤተሰብ ማለት አትፍረዱ ማለት አንድ ነገር ስታዩ የሆነ ነገር መፍረድ ብቻ ሳይሆን ነው ብሎ ነው የሚለውን አንድ ሰው ላይ ከመፍረድ በፊት ምንድነው ብሎ ሀሳብን መረዳትም ያስፈልጋል። እና አንዳንዴ ያው የሰው ልጆችን ብዙ ነገሮችን ላለ ብዙ ነገሮችን አንረዳም የሰውን ሁኔታ። ምክንያቱም ያ ሰው ምናይ እንዳለ ምን እንደሚያጋጥመው አናውቅም እና የሰውን ችግር ስለማናውቅ አስቀድመን ባንፈርድ እላለሁ ማለት ነው መጨረሻውን እስከምናይ። እና በተረፈ ነው ብላችሁ ክሉ ያው ባለፈው አካል አግኝቼ ምክር ያለው እሙን ታግዛት ከጎኗ ብትሆን ደስ ይለኛል ማለት ቢያንስ እንደው እንደዚህ አሁን እኔ ለኢትዮጵያ ፖስታ ሄጄ ወደ ውጭ የሚሄደውን እቃ አድርሼ መጣሁ። እነዛን ነገሮች ቢያንስ ከጎኗ ሆነ ብታግዛት ማለት አበረታታት ማለት ከጎኗ ማለት አላቅም ምን እንደምን ቃል የለኝም። እና ተመልሰ እነዚህ ነገሮች ብታግዛትና ከበር ብታረግላት ደስ ይለኛል ማለት ነው። የኔ ዛሬ መልእክቴ ያው በትንሹ ላሳያችሁ ብዬ ነው። እንግዲህ የምታበረታቱ ከጎኗ አይዞች በርቺ የምትሏትም እናመሰግናለን በዚሁ አጋጣሚ ማለት ነው። ያው ለጊዜው ነው እንደሚመለስ አምናለሁ። ግን ያው ትንሽ ያው ወጣት አይደል የሆነ ነው እያስባለሁ እና
ተመልሰህ ከእህትህ ጎን ጎን እንደምትሆን አምናለሁ እና አሁን በጣም ጭንቀት ላይ ናት፣ ሀሳብ ላይ ናት። ምን ይሆን ኢቭን ስለ ስራው ብቻ ሳይሆን ስለ እሱ ራሱ እያሰበች ነው ያለችው። ምን ይሆን እና የሚለው ነገር ያሳስባታል። እና ያንን አንጻር ተረድተህ ተመለስ። ሁሉም ነገር በጉልበት የሚሆን ነገር የለም፣ ያው በፍቅር ነው። እሷ ከፈለገችው እሱ ቢሆን ደስ ይለናል። እና ፍቅሩም ይሄንን የሚሰማ ከሆነ ወንድሞ ወደ ቤት እንድትመለስ ልትተባበረን ታውቃለህ። እሱን ያላከብሩ አሁን ላይ ማለት ነው። ማንም ሰው የላትም ማለት ከዚህ በፊት እየመጡ ብዙ ነገሮች ከጎኗ ይመስሉንና ይሄዳሉ ምናምን ነገር። አሁን ግን በቃ አንድ እሱ ነበር አላት ያለው ማለት ነው። ክንዱ ነበረ ከጎኗ አላት ብለን ደስተኛ የነበር ነው። ግን እሱም አሁን ከቤት ወጣ፣ በጣም አስቸጋሪ ሁኔታ ላይ ስለሆነች ወደ ቤት እንድትመለስ እና አንዳንድ ነገሮችን ከበር ታደርግላት እንደዚህ የሚላኩ እቃዎችን ኦርደር ሲኖር ምናምን ታግዛት የሚለውን ሀሳብ አስተላልፋለሁ ማለት ነው። ተረፈ አብራችሁን ስለቆያችሁ አመሰግናለሁ። ይህን ሀሳብ ላጋራችሁ ብዬ ነው በዚሁ አጋጣሚ። አሁን ጨርሼ ወደ ሌላ ሀገር ቃጭ አስገብቼ ልኬ ትንሽ አረፍ ብዬ እስኪ ሀሳብ ልስጥ በሚል ነበረ ዝግጁ እያወራችሁ የምገኘው።